ሰላም ወገኖች እንደምን አላችሁ? ደህና ናችሁ? እግዚአብሔር ስሙ ይባረክ። ደህና ነኝ። ላይክ እያረጋችሁ ሳብስክራይብ እያረጋችሁ ያው የሚሰራውን እየሰራችሁ ስለሆነ ከሁሉ በፊት ላመሰግናችሁ ወዳለው እግዚአብሔር ይባርካችሁ። ዛሬ እነ ማን ብዬ ልጥራው? እነ ወበከንቱ ይባላል። ዶክተር ባርጠርማን የሚባል ነው። የዚህ መጽሐፉን ገዝቼዋለሁ። ሚስኮቲንግ ጂሰስ ቤስት ሴለር ነው። በጣም በኒውዮርክ ታይምስ በጣም ብዙ መጽሐፎች ጽፏል። ምንም እንኳን ስለሚጽፈው ባያውቅም እንደኔ አረዳድና መጽሐፍ ቅዱሴን እንደመረዳቴ ምንም እንኳን የሚጽፈውን ባያውቅም መቀባጠር ይችላል። በአሜሪካን ሀገር ወይም ደግሞ በምዕራቡ ዓለም አንድ ነገር ያገኘሁት የተረዳሁት ምን እንደሆነ ልንገራችሁ። አንድ ሰው ዝም ብሎ መቀባጠር ከቻለ ያ ሰው አዋቂ ነው። መቀባጠር፣ መለፍለፍ ልክ እንደ ፕሬዚዳንት ኦባማ ስፒች በምላሱ እንትን ያደርጋል። በነገሩ ግን ገብተህ ስታየው ባዶ ነው። ኦባማ ማለት ባዶ ማለት ነው። በብዙ ነገር እንትን ስትለው ባዶ። በምሳሌ በመጽሐፍ ቅዱስ መረዳትና እኔ የምገምተው በምድራዊ እውቀት አይደለም። አንድን ሰው እንትን ምለው ምመዝነው ማለቴ ነው በእግዚአብሔር ቃል እውቀት ነው። ምክንያቱም የምድራዊ ነው፣ የፈለገውን ማለት ይችላል። ግን ወደ እግዚአብሔር ቃል መጥቶ እንትን ሲል እንደዚህ አይነቱ ወበከንቱ ነው። የእግዚአብሔር ልክ እንዴት ነው መጽሐፍ ቅዱስን በክርስትና እንዴት ነው አሁን አንተ በፕሬዝዳንት ብትሆን እንዴ የእኛ እኮ እንትን የተራራውን ስብከት እኛ እኮ ማንም ሊመራበት አይችልም። ተመራበት ብሎታል እንደ እግዚአብሔር። የተራራው ስብከት ኦባማ እኮ ነው ሲጠየቅ ገልቱ መሆኑን። የተራራውን ስብከት ማንም እንኳን ሊመራ ኢምፓስብል ነው። ምን አስቀባጠረው? እግዚአብሔር አሜሪካ በተራራው ስብከት ትመራ፣ የአሜሪካ ፕሬዝዳንት በተራራው ስብከት ትመራ። ማቴዎስ 5፣ 6፣ 7፣ 8 እንደዛ አይደለም። የራስህ ነው፣ የፈለግከውን ትሄድበታለህ። ልጆቹ የሆኑ ምርጥ የሆኑ ግን በዛ ይኖሩ ዘንድ ግዴታ ነው። እግዚአብሔር የመረጣቸው እግዚአብሔርን የሚሰሙ ከእግዚአብሔር የሚማሩ ግን ሁል ጊዜ የእግዚአብሔርን ቃል ይሰሙ ዘንድ የተጻፈውንም ከዘፍጥረት እስከ ራእይ ድረስ አሜን ብለው ሸጥ ለበጥ ብለው ሊገዙ ይገባል ለእግዚአብሔር ቃል። ምክንያቱም የእግዚአብሔር ቃል ባዶ አይደለም። የእግዚአብሔር ቃል ዓላማ አለው። የእግዚአብሔር ቃል የሚሰራ ከሁለት አፍ ከተሳለ ሰይፍ ይልቅ እንትን ያለ ነው። ስለዚህ የሳለ ነው። ስራውን ይሰራል። ነፍስን ያነጥራል። ቆሻሻውን ያስወግዳል፣ ያቃጥላል። ቅድስናን ያላብሳል። ክብርና ሞገስን፣ መንፈሳዊ ክብርና ሞገስን ይሰጣል። የእግዚአብሔር ቃል እንደዛ ነው። ስለዚህ ይሄ ምላሱ ነጭ እንትን የሆነ ነጭ ፈረንጅ ምናምን አምጥተህ እንትን አትበል። እንዲያውም አንድ ልጅ አለ፣ አንድ ቀድቼ ያስኩት አለ፣ በሽተኛ የሆነ በቲክቶክ እነዚህ ሰውዬ ከሌ የጻፉት ከሌ የጻፈው ከሌ እንትን ያለው ከሌ እንደዚህ ምናምን ያለው ደግሞ ሌሎች ደግሞ ምን ይላሉ? ይህንን ጥቅስ እንዴ አባቶች ምን ብለዋል? ኦገስቲን ምን ብለዋል? ሌላው ጆን ቤኒያን ምን ብለዋል? ምን ይበል እንዴ? አባቶችን ልታጠና ነው እንዴ? መጽሐፍ ቅዱስ የተሰጠህ ልታጠናው ነው። እግዚአብሔር አምላክ እንካ አጥና እንጂ አባቶችን አጥና አላልህም። አባት የበላውን በልቷል አይደለን? በዘመኑ እግዚአብሔር የሰጠውን በልቷል። እኛ ደግሞ በዘመናችን እግዚአብሔር የሚያበላንን እግዚአብሔር የሚሰጠንን ያንን እንበላለን እንጂ የሚወረስ አይደለም ይሄ።
ስለዚህ እዚህ ላይ አባቶች ምን ብለዋል? የትኛው አባት ምን አገባኝ ስለ አባቶች? ስለ ቤተ ክርስቲያን አባቶች ምን አገባኝ? እግዚአብሔር የሰጣቸውን ብለዋል። ስለዚህ እኛ የተጠራ ነው መጽሐፍ ቅዱስን ልናጠና ነው። እኛ እግዚአብሔር የሰጠን ቃሉን ነው። የሕይወትን ቃል ነው እግዚአብሔር እንትን ያለው። የሕይወትን ቃል ነው የሰጠን። ይህንን አንብብ፣ ይህንን ብላ፣ ይህንን ጠጣ ነው የተባለው እንጂ አባቶች ምን አገባኝ ስለ አባቶች። ማርቲን ሉተር የተናገረውን የማልስማማበትን ላሳይ፣ አውጥቼ ያሳያችኋል። አልስማማም። ምክንያቱም እግዚአብሔር የሰጠኝ መጽሐፍ ቅዱስን እንጂ ማርቲን ሉተርን አይደለም የሰጠኝ። እግዚአብሔር የሰጠኝ አውገስቲንን አይደለም። አዎ ስለ ወንድሞች አመሰግናለሁ። ከነሱ የምማረው ካለ እማራለሁ። ነገር ግን መጽሐፍ ቅዱስን ማነበው በእነሱ መነጽር ሳይሆን በመጽሐፍ ቅዱስ መነጽር ነው። ምናነበው በምንድን ነው? በመጽሐፍ ቅዱስ በራሱ ነው። ዲክሽነሪው ራሱ ነው። ተርጓሚው ራሱ ነው። ታፍሲሩ ራሱ ነው። ሁለንተናው ራሱ ነው መጽሐፍ ቅዱስ። ስለዚህ መጽሐፍ ቅዱስን በመጽሐፍ ቅዱስ በእግዚአብሔር ቃል ነው እንጂ የምንማረው ተማሩት ተብሎ የተሰጠን እግዚአብሔር እነ ተሾመን እነ በላቸው እነ ጎነጠን እነዛ ምን አረጉ? ስለዚህ አንተም እንደዛ አላለም። ይህ ቃል ከዘፍጥረት እስከ ራእይ ከመጀመሪያው in the beginning ከሚለው ከዘፍጥረት ራእይ አሜን ብሎ እስከሚዘጋበት ድረስ ይሄ መመሪያሽ ነው። እህቴ ወይ ይሄ የአንቺ መመሪያ ነው። አባቴ ሆይ ይሄ የአንተ መመሪያ ነው። እናቴ ሆይ ይሄ የአንቺ መመሪያ። እህት ወንድሞች ስማ በለው አገር ይስማው። ይሄ የእኛ መመሪያ ነው እንጂ አባቶች እንዲህ ብለዋል ምናምን አይደል። ከአባቶች ምንማረው ይኖረናል። ነገር ግን ዋናው መለኪያውና ምንትን የምንለው በመጽሐፍ ቅዱስ ከመጽሐፍ ቅዱስ የወጣውን ሁሉ ውግዝ ከማሪዮስ ስላለሁ አሪዮስ ነው ብለዋል። እንደ አሪዮስ ነው ከእግዚአብሔር ቃል ወጡ። ስለዚህ የሚቀባጥሩ እነዚህ ነጮች ምናምን ገና አካፍላችኋለሁ። ዛሬ አሁን ወደፊት እንትን ብለው ወበከንቱ የሚባል አንድ ሰው አሳያችኋለሁ። Between a doctrine of atonement that somebody, you need a human. ለምንድን ነው እንትን ይሄ ሚስተር ወበከንቱ human sacrifice for the sins of others, or God, you cannot be reconciled with God unless somebody is tortured. ይሄን unless somebody is tortured ያ ትፋት መንፈሳዊ ትፋት እንዴ ለምን እንደዛ ትላለህ? ጥፋቱ እኮ በጣም መጥፎ ነው። እንዴ ይሄ ቋንቋ የክርስቲያን ቋንቋ የክርስቲያን ቋንቋማ ጌታ ይባርክሽ ጌታ ይባርክ እንደዛ እንዳትል ነው። እንደዛ አይደለም መጽሐፉ። እታለም ምን ይላል መሰለሽ? ማዕዱ ሁሉ ትፋትና ርኩሰት ሞልቶበታል፣ ንጹህ ስፍራ እንኳን የለም። ለእንደዚህ አይነት አስተማሪዎች ነው የምናገረው። እነዚህ የሚተፉት መንፈሳዊ እቅታ አስቀያሚ መጽሐፉ ነው የሚለው ኢሳይያስ 28:8 ማዕዱ ሁሉ ትፋትና እርኩሰትን ሞልቶበታል፣ ንጹህ ስፍራ እንኳን የለም። እውቀትን ለማን ያስተምረዋል? ወይስ ትምህርት ማስተዋልን ለማን ይሰጠዋል? ወተትን ለተው ጡትን ለጣሉ አይደለምን? የስ ከጡትና ከወተት ተላቀሽ የህይወትን ቃል የእውነትን ቃል ስትፈልግ በዛ ስትና እግዚአብሔር ደግሞ ሻወር ይልካል፣ ዝናብ ይልካል። የበረከት ዝናብ፣ የምሕረት ዝናብ፣ የቸርነት ዝናብ፣ ብላሲንግ የባርኮት ዝናብ እግዚአብሔር ይልካል። እንደዚህ አይነቱን ግን እያደመጥክ እያመጣ እተፋለሁ ብትል ቲክቶክ ላይ እኛ ገና መጽሐፍ ቅዱስ እነዚህን ገና አጋልጣቸዋል። ሞልቷል፣ እልቅ ስፍር የሌለው ቪዲዮ። ሙስሊሞች እነሱን ትልቅ ቦታ የሚሰጧቸው፣ እኛ ደግሞ ቦታቸውን እንሰጣለን።